This guy, he's a criminal. Fuck you. He's a criminal. ዋቾችና ደጋፊዎች ልቤስኪ ተፋሯሯጡኝ የድሮ ደጋፊ ቡርኑ እና አንቺ ምኞት የመሳካው ሰማይትን ተደራርሰሽ ነው እንዴ? በሌላ በኩልማ This guy, he's a criminal. Fuck you. He's a criminal. Fuck you. Security, call the police now. He's wanted in Sweden, in ICC. Fuck you. He's a genocide criminal. እንዴ አትገባም እንዴ? ኧረ አንተ ግባ። ወይኔ አሁንም ሰው መጣ። ግባ። ኧረ አንተ ግባ። ኧረ ተው ግባ። ኧረ ቅድሚያ ለታላቅ። እሺ አሁንማ ሰው ሳይመጣ ቶሎ ማውለቅ አለብኝ። መጀመሪያው ባል ነው አይደል ሚስቱን ቃለ መጠየቅ የሚያረክ መጀመሪያ ምን ዕዳ ጥሎብሽ ነው ያገባሽኝ ስለምወድ አንዱ ወንዝ የደፈረሰ ነው አንዱ ወንዝ ደግሞ ንጹህ ነው አንድ ላይ ሳይዋሃዱ ሊገጣጠሙ ቻሉ ይሄ ነገር መጽሐፍ ቅዱስ ላይ ወይም ደግሞ ቁርአን ላይ ተጽፏል እንዴ? ይህ የምትመለከቱት አሳ አምባዛ ይባላል። አብዛኛውን ጊዜ ጉልበተኛ አሳ ነው። እንደምትመለከቱት ወንድማችን ልቡን ለማውጣት የታገለ ነው። ሆዱ ማቀረብ አሳው በተፈጥሮ ከውሃ ውስጥ ወጥቶ ለ8 ሰዓታት ያክል መቆየት ይችላል ሳይሞት ማለት ነው በነፍስ በጣም ጉልበተኛ አሳ ነው ትልቅ የሚባለው እስከ 30 ኪሎ ይመዝናል ይሄ የምትመለከቱት 6 ኪሎ ነው ጨምሰድ እረ ልቧን ትጥላለህ እንደ መብላት ነበር አፍስ ያለው ላይ ነው አሁን አሻዋ ላይ ፍራገጠለው አፉ አደንከታ አዙር እንዴት ነው ነገሩ? ቆይ አወጣሁት አሁን ጋር ይሄ እኮ ነው መረብ ሲበደስ 3 ሜሽ ተበጠሰ 2 ሜሽ ተበጠሽ ይሄ አሁን ያኛው መረብ እኮ አይዘኝ ይሄኛው አይዘኝ አንተ አልሞተም እንዴ? አይዘኝ ይሄ አይዘኝ no. አንቺ ምን አጣሽ እድሜ ለሰናይት በይ ይሄን አይደል የምልሽ የሰው ጡረተኛ መሆን የሰለቸኝ ያኮኔ ማርታ ቤት መኪና እንዲባል ነው ምኞቴ ገባሽ እና አንቺ ምኞት የመሳካው ሰናይትን ተደራርሰሽ ነው እንዴ በሌላ በኩልማ ተሳካልሻለኝ እንዴ ያለው ለሊና እንደዘገን ነገር ካንቺ ፍጹም አልጠብቅም ለአንድ ለ3 ቀን ትግስት ይኖርሽ ሁሉንም ትሰሚያለሽ ቆይ ግን ሰናይትስ ፍጹም ንጹህ ነች ገረሙ ሙሉ በሙሉ ታፈቅረዋለሽ ብለሽ ታስቢያለሽ እዚህ ደግሞ ምንሽ ነው ማንም የለም እንዴ ምን አገኘሁ ምን ነው ደግሞ ተገማማ ያጽሉት አንተ የምንድን ነው ትመጣ ረዋቀር ይቅርብኝ ኧረ ለሞከረ ይቅርብኝ ባክም ነው የማያመጣ ይርላሽ ይከብዳል ማለት እንዴ ወይኔ ይርላው አንክፈተው ነው
አባቴ ቅመሰው እስቲ ረፈው አብድ ነው እንዴ ደግሞ ይችላል ተጠብቋት ተሰርቶ ጥለውት ሄደዋል። ሰው በጣም ወይኔ ተበላው ይዘሻለሁ። ሀረገወይን በዛ ብር ምን አደረገችበት? ቤት ገዛችበት። ዋው በጣም አሪፍ። አሁን የምኖርበት ቤት በሱ ጊዜ የተገዛ ነው። 10 አመት ያው እንዴ የቆረጥሽበትን አጋጣሚ ንገሪኝ። ክራዚስ ኬክ ቤት ገብቼ ነበር። ማኪያቶ እየጠጣን ከጓደኛ አንደኛው ጥላሁን ታፈረ ነው የዳና ፕሮዲዩሰር። ሌላ እንዴት አሁን በህይወት የለችም ጋዜጠኛ ማኪያቶ እየጠጣን ነበር። እቱ ገረመው ትባላለች። ኬክ ቤት ልብ ብላችሁ ከሆነ ኬክ ቤት ወይ የሆነ ቦታ የኔ ቢጤዎች ከገቡ ተመለሱ ውጡ ይባላል። ይዛን ጊዜ ሎተሪ የሚያመጡት የሚያዞሩትንም ሰውዬ ተመለሱ ሲሏቸው ኑ አባባኔ ገዛውታለሁ አልኩ። ትልቅ ሰው ናቸው፣ በእድሜ ትልቅ ሰው ናቸውና ኑ ገዛውታለሁ። ጥላሁን አይደርስሽም አለኝ። የእሳቸው ምርቃት ይደርሰኛል አልኩና በቃ ገዛው። ዳትሰት እግዚአብሔር አየ የልብን ያህል ምርቃታቸውን የደረሰኝ ሎተሪው አይደለም። ሰውየው እንግዲህ አላገኘኋቸው። በጣም አስደሳች ነው። እኔ ግን ለመጀመሪያ ጊዜ ቆረጥኩት ነው የደረሰኝ። ወዲያው ነው ያገኘሽው። ዳኝነት ዕዳ ነው። ያኔ በእኛ ዘመን ከለላ የለውም። ሁሉም ምንም ብትሰራ ይፈርድብሃል። ይህ የሙያው አንዱ ባህሪ መሰለኝ። ካታንጋ ሰፈሬ ነው። ያ ቦታ የኔ ነው። ብዙ መከራ ያየሁበት ምርጥ የመስመር ዳኛ ነበርኩ። ለጊዮርጊስ ሳላውቅ አዳላው። የፈጣን ጎዳና ተጫዋቾችና ደጋፊዎች ልቤ እስኪጠፋ አሯሯጡኝ። የድሮ ደጋፊ ቡድኑ ከተሸነፈ ዝም ብሎ ወደ ቤቱ አይሄድም። አንተ ሌባ ዳኛ እያለ ባጣና ነው የሚያባርርህ። እናም ጨዋታው ሊያልቅ አካባቢ ለሩጫ መዘጋጀት አለብህ። አሊያ ከየት መጣ ማትለው ቡጢ ሰማይ ምድሩ እስኪዞርብህ ያርፍብሃል። በእኛ ዘመን የመስመር ዳኛ መሆን የደጋፊን ስድብ መጥገብ ነው። ስድቡ ሲሆን በዳኝነት ሕይወቴ የማረሳው በቡድናቸው ሽንፈት የተበሳጩ ደጋፊዎች ማራገቢያ ዱላይን ተቀብለው ገርፈውኝም ያውቃሉ። በሰርጌ ዕለት ሙሽራዬን ትቼ ስቴዲየም ተገኝቼ ማውቃለሁ። ለ47 ዓመት ሙሉ በትዳር አብራይ ከዘለቀችው ምርጧ ሕይወት ዘመን አጋሬ የዳኝነት የደጋፊ ዱላና ስድብ ሱስ በልጦብኝ በሰርጌ ቀን ሙሽራዬንም ትቼ አውቃለሁ። በዳኝነት ሙያዬ አዳልተሃል በሚል ሰበብ የተበሳጩ ደጋፊዎች እኔን መግረፋቸው ሳያንስ ባለቤቴንም ገርፈዋት ያውቃሉ። እድሜ ዘመኔን ከወሮበላ ደጋፊ ስሯሯጥ ሕይወቴን ገፋሁት። በእኛ ዘመን ለኢትዮጵያ እግር ኳስ ዳኝነት በነጻ የተከፈለው መስዋዕትነት በምን ይገለጻል? ስፖርትን ከመጽሐፍ በትሪቡን የኢትዮጵያ እግር ኳስ ዳኝነት ፈጽሞ የማይረሳቸው አንጋፋው አዝናኝ ዳኛ ሸገናው ቱፋ ከሊብሮ ጋዜጣ የተወሰደ። ወለጋ ገርባህያ ወለጉ ጉደያ ነብረዳ ኩጋሪ ወሐድ ከጉበከ የ2015 እድለኞች ከምላቸው ሰዎች ውስጥ አንደኛና ዋነኛው ዘንድሮ የ12ኛ ክፍል የወደቃችሁ ተማሪዎች እንደናንተ እድለኛ ሰው የለም። ማርያምን እንደናንተ እድለኛ ሰው የለም። ለእናንተ ሊታዘን አይገባም። እናንተ እንዲያውም ማዘን ያለባችሁ ወደቃችሁ ለተባላችሁ። እኔ እንዲያውም ወደቃችሁ ማለት አልፈልግም። እናንተ ማዘን ያለባችሁ እንዲያውም ላለፉት ተማሪዎች ለ28000 ተማሪዎች ነው ማዘን ያለባችሁ። ምክንያቱም እነዛ 28000 ተማሪዎች መንግስት ወዳዘጋጀላችሁ አንድ ትልቅ ሳጥን ውስጥ እየገቡ ነው ያሉት። አንድ ትልቅ ቦክስ ውስጥ ነው በቃ። ከዛ ቦክስ ውጪ ለ5 ዓመት ወይ ለ7 ዓመት ሊያስቡ አይችሉም። ያቺ ቦክስ ውስጥ በቃ መንግስት ባዘጋጀላቸው አንድ እንዲህ አይነት ወረቀት ለማግኘት ብቻ የሚሮራት ትውልድ ነው አሁን እየገባ ያለው። እንዲያውም በቃ 28000 እንደዛ አድርጋችሁ አስቡ። እናንተ እዚህ የወደቃችሁ ተማሪዎች ግን ፍሪ ናችሁ። እንዲያውም መንግስት ትልቅ ውለታ ዋለላችሁ፣ ትልቅ እርምጃ ተራመደላችሁ። መንግስት እንኳን አስወደቃችሁ። አሁን ሰፊ ነው ሜዳው፣ ሰፊ ነው። እንደፈለጋችሁ ማሰብ ትችላላችሁ። እንደፈለጋችሁ የፈለጋችሁ በስራት መግባት ትችላላችሁ። የፈለጋችሁ ኦንላይን ኮርስ መማር ትችላላችሁ። በጣም ብዙ ሰፊ ነገር አለ። በዚህ ብቻ ልትገደቡ አይገባም። ማርያምን እና እድለኛ ናችሁ። እንኳን ወደቃችሁ። በእርግጥ መጀመሪያ ውጤቱ ስታይ የሆነ ግቢ የመግባት ፍላጎት ስላለ ሊረብሽ ይችላል። አዎ እኔም እንደዛ ነበር መጀመሪያ አካባቢ። ምን አለ ገባኝ። ከገባኝ በኋላ ግን አሁን ምን አለ በወጣው ብዬ ማማረር ልጅ ያለው። ስለዚህ እንዳይከፋችሁ፣ እድለኛ ናችሁ። ይመቻችሁ። በጣም ይወድ
Still was over, but